ሴፎርድ ስማቸው ግን በጣም ይገባል። ቶኒ ሴፎርድ ስፔናዊ ምናምን ነገር ስለሆናቸው እና 3 ግብ ጠባቂዎች አሉት። 9 ተከላካዮች አሉት። ተከላካዮች አሉት። 9 ተከላካዮች አሉት። ዊሊያም፣ ጋብሪኤል፣ ቫን፣ ጄሪያን፣ ሪካርዶ፣ ዲያሮ፣ ክሪስቲያን ሞሬራ፣ ማሊያስ፣ ኤሌክሳንደር የሚባሉ 9 ተከላካዮች አሉት። አማካይ የሚባል ነገር አለ። አሁን ብሎኛል አይደለ? አማካይ ተጫዋቾች ደግሞ 6 ናቸው ያሰናል። እነሱም ማርቲን ዴክላን፣ ማርቲን ሴምቤሪ፣ ሜኪል፣ ክሪስቲያን ሮጋርድ እና ኢታን ይባላሉ። እና ደግሞ 9 አጥቂዎች አሉ። ስንት አጥቂዎች አሉ? 9። እነዚህ ሁላ ግን በአንድ አይሰለፉ። ስንት ነው የሚሰለፈው በአንድ? ስንት ተጫዋች ነው ሜዳ ውስጥ ያለው? ግን ሁሉም አይሰለፉም። እነዚህ ምንድን ነው የሚያደርጉት? ተጠባባቂ ይሆናሉ። ሲታመሙ፣ ሲጎዱ፣ ሲደክሙ እየተቀያየሩ የሚጫወቱ ናቸው እንጂ 12 ብቻ ይዘው ቁጭ አይሉም። አያቸው አይደለ? ጎበዞች ናቸው። እና 9 አጥቂዎች አሉት። ከ9ኙ እዚህ ጋር ያለው ሰውዬ ሳካ የሚባለው ማለት ነው። ስለዚህ ሰውዬ ደግሞ እነግራቸዋለሁ ሌላ ቀን ማለት ነው። ያሰናል ምንድን ነው የመጀመሪያው ቁጥር 1 ያሰናል ቡካዮ ሳካ ይባላል። ሁለተኛው ደግሞ ጋብሪኤል ማርቲኔሊ ይባላል። ሁለተኛው ማን ይባላል? ሶስተኛው ኤቨርቺ ይባላል። ሶስተኛው ምን አልኩኝ? ኤቨርቺ። አራተኛው ቪክተር ይባላል። ምን አልኩኝ? ቪክተር። አምስተኛው ሌአንድሮ ሮስታሪዮ ይባላል። አምስተኛው ሌአንድሮ ሮስታሪዮ። ስድስተኛው ኖቢ ኢማኑኤል ይባላል። ምን ይባላል? ኖቢ ኢማኑኤል። አራተኛው ገብርኤል ጄሱስ። ባይዛዌ ተመሳሳይ ስም ያላቸው የአባታቸው ስም የሚለያይ 2 እና 3 ተጫዋቾች አሉ። ታውራቶች የጠሯት ማለት ነው። 9ኛው ሪስ ኤልቬስ ይባላል። ሪስ ኤልቬስ ይባላል። እና ማለት ነው በዓለም አቀፍ ደረጃ አርሰናል ሁላችንም እንደግፈዋለን አይደለ? በእርግጥ የሌላም ክለብ ደጋፊ ተማሪ ሊኖር ይችላል አይደል? ግን አብዛኛውን ዓለም ላይ ያለው ፉትቦል የሚያይ ሰው የአርሰናል ደጋፊ ነው፣ እንደ ጥናቱ ከሆነ ማለት ነው። እና ከ100 ሚሊዮን በላይ ደጋፊ ያለው ኦፊሻል የሚታወቅ ማለት ነው፣ በተጠና ደረጃ። እናንተን አያካትትም። ያው ሉሲ ስለሆናችሁ፣ ግን ስታድጉ እናንተ ስትጨመሩ ደግሞ አስቡት፣ በጣም ይጨምራል አይደል? አሁን ባለው መረጃ ግን የአርሰናል ቋሚ ደጋፊዎች 100 ሚሊዮን በላይ ይሆናሉ። እንጀባለን በዓለማችን ላይ ማለት ነው። እና ስለምንደግፈው ክለብ በቂ እውቀት ሊኖረን ይገባል። ማሊያው ይሄ ነው አይደለ? በዋነኛነት የአርሰናል የመጀመሪያው ማሊያ ይሄ ነው፣ ቀይ ነው። እዚች ጋር አርማ ያለበት ግን ብዙ አይነት ማሊያ አለ አይደለ? ለምሳሌ ነጭ አለ፣ ሰማያዊ አለ እና ደግሞ ብራውን ነገርም አይቻልም። ወደ 4 ከለር ምናምን አለ፣ በጣም የሚያማምሩ። ግን በዋነኝነት ክለቡን ደጋፊውን የመጀመሪያው ምርጫ የሚያደርገው ይሄ ቀይ ማሊያ ነው። ምክንያቱም አርሰናል ሲመሰረት የነበረው ማሊያ ይሄ ነው። ከዛ ነጩ ነው። ከዛ አሁን ላይ ያሉት የተለያየ በቃ ሰው እንደ ፍላጎትና እንደ ከለር ምርጫ የሚለብሳቸው የተለያዩ ማሊያዎች አሉ። ግን የመጀመሪያውና ትልቁ የሁሉም ሰው ምርጫ ማሊያ ይሄ ነው ማለት ነው። ሁላችሁም አላችሁ አይደለ? እንደዚህ አይነት ማሊያ